ተሰብስበው የተመከረ ምክር ነው ያዩት። ተሰብስበው ህይወት ማለች ህይወት ጎረቤትሽ ነች ህይወት ምትባል እሺ እጃችሁን ዘርጉ። ኢየሱስ ጌታ አሜን። ዛሬ ጨለማ ምክር ይፈርሳል። አሜን። ማስቆፓኒ የተላከ እዛው ምትኖሪበት ጎረቤት የተላከ ከዛ ጋር ጎረቤት የተላከ ህይወት ምትባለው ሴት ችግር አለ። ህይወት ምትባለው ሴት ነች በዚህ ነገሮች በሙሉ ያሰራችው ዛሬ አጆባ አረ ያድና አረ ያድና ይሄ ታሪክ ዳቃለ አንተቅ ምንም ማቆጣት ሳይሽ ነው መንፈስ ቅዱስ ተቀበሽ እንዳላየ ተፈራሪሽ ስጋት አለ ውስጥሽ ግን ዶልተው ካሞን ማንኛው በእናንተ ላይ ስብሰባ ዛሬ በተን እስከ ሞት ድረስ ይፈታሽ እስከ ሞት ድረስ ምትሞቹ ሁሉ መሰለሽ አሁን ነገሩ እየባሰ ሲሄድ ምትሞቹ መምሰሉ በቃ እያሳመነሽ ሁሉ መጣ በቃ እያመንሽበት መጣሽ ምትሞቹ ሁሉ እስኪመስልሽ በጣም ስለፈራሽ በቃ ትመለሻለሽ። አሜን። የላኩትን ወደ ላኩትን መልስ ለሞት የመጣ ካልተቻለ አልጋ ላይ ጥሩ ሽባ ለማድረግ የተሰራ ግሩፕ ነው ማየው ቡድን ነው ማየው የተሰራ መሳሪያ አንቺ አይወዱሽም። አሜን። ማለት አይወዱሽም አይወዱሽም ላይንሽ ማየት አይፈልጉም በጣም የሚጠሉሽ እናንተ ሰፈር መጥቻለሁ እኔ ከዚህ ሰዓት ጀምሮ ማንኛውም የጨለማ ምክር በሙሉ አፈረሱ። ቋንቋቸውን ጌታ ደባልቀናል። ከዚህ በኋላ አይሰሩም። ኃይላቸውንም ሰብሬያለሁ። አንቺ ሴት በዚያው ምድር ላይ እግዚአብሔር ያለመልምሻል። በዚያው አካባቢ ያለመልምሻል። አጥር ነው ማየው ሰዎች ያሉበት መንፈሱ ኦፕሬት የሚያደርግበት አጥር ያለ ቆርቆሮ ቤት የቆርቆሮ ነው አጥሩ የቆርቆሮ ነው። አጥሩ የቆርቆሮ የሆነ ግቢ ውስጥ ነው። አሁን መንፈስ ቅዱስ ወደ ግቢው በመንፈስ ወሰደኝ። እጃችሁ ከሰማይ እሳት ወረደ። እጆችን
ጌታ ነው ጌታ። የመኪና አደጋ ግን የሚስተው ሰው ማለት የመኪና አደጋ መኪና አደጋ ነው። ነይ ስንት ጊዜ ነው እናት? ስንት ጊዜ ነው? አንድ ቀን ብቻ። ሌላ ሰው አለ መኪና አደጋ የት አለ? ስንት ጊዜ ነው? 4 ጊዜ። ናስቲና አንተ እንደው በጣም እኔ በርከት ያለ መኪና አደጋ ላይ ነው። ስንት ጊዜ? 4 ጊዜ። ናስቲ አሁን 4 ጊዜ ባጋጣሚ ነው። ሄሎ አላችሁ? ባጋጣሚ ነው ወይ? አንደኛው ስትወት ነው፣ ሁለተኛው ስትወት ነው አይደል? አላማው እኮ ማጥፋት ነው። ስንት ጊዜ? 4 ጊዜ። 4 ጊዜ። የትክክል መልእክቱ ስፔሲፊክ ያንተ ነው። እዚህ በመኪና አደጋ ህይወትን ሊያጠፋ ነው ጠላት የሚፈልገው፣ ግን አጠፋም። አሜን። አጠፋም። እንደውም አንተ ራሱ መኪና ይኖራል። አሜን። አሜን። ያድናል። አሜን። አንተ ራሱ መኪና ይኖራል። አሜን። እንዲህ ያልክ ምን ነው ታቋል? ስለምታለ ጀግና አንተ እኮ ከቀጠናው ነው የመጣው። ጸሎት ወይና ነው ቀጥታ የመጣው። የቀጠናው ሰው ደግሞ አደገኛ ነው ታውቃለህ። እኔም ቀጠናው ነበር። አገልግሎትም ጸልይላችሁ። እሺ አገልግሎትም ጸልይላችሁ። አባት ወይ ይህ አክሲደንት ከዚህ ሰዓት ጀምሮ ትልቅ ቢግ ኤክስ ነው ያየሁት። ሰማይ ለአንተ አክሲደንቱን ኤክስ አድርጎታል። ያድናል። በኢየሱስ ስም 5ኛ አይሞክርም። አይሞክርም። አንተ ጋር ያለው መልአክ ጃይንት ነው። አብሮ ያለው መልአክ እንዳንተ ቀጫጫ እንዳይመስል ግድግድ መልአክ ነው ያለው። በቃ ነብይ ሆነ። ይኸው ምን ልበል? የነብይነት መንፈስ ሲመጣ ዝም ብለህ ነው የምታወራው። አንዴ ደግሞ አይነ ከተከፈተ ተከፈተ። አዩኮ ማዲያንታ ሴብራቢ ጃይንት መልአክ ነው ያንተ ጋር። አንተ የሚጠብቅ መልአክ። አንተ ለቤተሰብ በረከት። አሜን። ሰፈር ራሱ ከባድ ሰፈር እዛ ብቻ ነበር እኔ ሰጠፋ እዛ ቃሉ ሳገለግል እግዚአብሔር አንተን መድኃኒት አድርጎ ያስነሳ። በኢየሱስ ስም ፈረሰ። ሰፈሩ ላይ ያለ ሲስተም በሙሉ ፈረሰ። ትልቅ ቢግ ኤክስ ነው ሰማይ። ለዚህ አክሲደንት ኤክስ አይሆንም ማለት ነው። ቆረሸ ማለት ነው። አይሳካ ማለት ነው። ስራ እንዲለወጥ ትፈልጋለህ? እንዲቀየር ትፈልጋለህ? ሄሎ አቤት። ሳይ ስራ ላይ ነው። ስለዚህ የጠየቁ ምንድነው መሰለህ? ማኪና ምንድነው የምትሰራው ስራ? ጽዳት ነው የምትሰራው። ምን አይነት ጽዳት? ቆሼ ማለት ቆሼ ምናምን እንደዚህ ትለቃቅማለህ ሰው ቆሻሻ። እሺ ነው እንትን እያልኩ እኮ አይደለም። የሆነ አሳዝኜ ሰውን ላስለቅስ አይደለም። ስራ ክቡር ነው። ስራ ይሄን የምትሰራው ስራህን በታማኝነት ሰርተህ ያየ ጌታ አንተን ትልቅ ስራው ሲከተል ለብሶች ትተርፋለህ። ማገልገሉ የምትፈልጋለህ? ምን ነው ማገልገሉ የምትፈልገው? ትንቢት በነቢይነት ቅባት ያገለግላል። በኃይል ይነሳል። በኃይል ይተነብያል። እሱ የታሰሩ ይፈታሉ። የታመሙ ይፈወሳል። የተያዙ ይለቀቃል። የምትወዳቸው አገልጋዮች አሉ። በጣም የምትወዳቸው እንደነሱ መሆኑ የምትፈልጋለህ። መቼ ነው መሆኑ ትላለህ? ለእግዚአብሔር
ሁሌ መቼ ነው መሆኑ ትላለህ። ቆሽዋል እየለቀቅ ማለት ቻችሁ ሰው ማንቶራ የሰውዬ በመድራችን ላይ ከሚነሱ ሰዎች መካከል አንዱ አንተና አሜን በላይ አንተውን የሰውን ጉዙን ቆሻሻ ነው የምትለቅመው። የሰው ህይወት ላይ ያለው የሰዎች ህይወት ላይ ያለ ቆሻሻ በዚህ ሰው ይጠረጋል። እግዚአብሔር ቤት ያለ ቆሻሻ በዚህ ሰው ይጠረጋል። ስጋ ላይ የጣበቀ ቆሻሻ በዚህ ሰው ይጠረጋል። እግዚአብሔር ይሰራበታል፣ ይጠቀምበታል። ሙቀት ነው የሚሰማው። ሃሌሉያ ያድናል። ወዳለን እሺ እዚህ ያሉት ሁሉ ይወደዋል። ነገ ተገልጠህ በአንተ እንገለገል። ሃሌሉያ ወዳችን ታረጋለን። ሃሌሉያ